ቤተሰቦች እንዲሁም ሌሎች በንግድ ስራ ላይ የተሰማራችሁ ሁሉ የኢትዮጵያ የደረጃዎች ኤጀንሲ እንግዲህ ከዚህ በፊት አስገዳጅ ያልሆኑም ህጎችን አስገዳጅ እንዲሆኑ ወይም ደግሞ ከዚህ በፊት ያው ግድ ያላላቸውን ነገሮች አሁን የግድ ወደ ገበያው ስትገቡ የጥራት ደረጃዎችንና ለምርቶች የተሰጣቸውን ያስገዳጅነት የጥራት ደረጃ እንድታሟሉ ግድ የሚል መመሪያ ወይም ደግሞ ማሳሰቢያ ማስታወቂያም አውጥቷል። በዚህ መሰረት እንግዲህ አምራቾች በብሔራዊ ደረጃ ምልክት መጠቀም እንደሚገባቸው ተገልጿል ማለት ነው። ይሄ እንግዲህ የኢትዮጵያ ደረጃዎች ኢንስቲትዩት በምግብና ምግብ ውጤቶች፣ ኬሚካል ውጤቶች፣ የኮንስትራክሽንና ሲቪል ኢንጂነሪንግ ላይ ያሉ ምርቶች፣ እቃዎች፣ ኤሌክትሪክ ምርትና ኤሌክትሪክ ውጤቶች የሆኑ እና ሌሎች መሰል ዘርፎች ላይ የተሰማራችሁ ይሄንን ስራ የምትሰሩ ይሄንን የጥራት የብሔራዊ ደረጃ ምልክት መጠቀም ግድ ነው። ከዚህ በኋላ ይሄን ሳይጠቀም ገበያ ላይ ምርት ሲያቀርብ ሲሸጥ የተገኘ ከፍተኛ ቅጣት እንደሚያስገኝ ገልጿል ማለት ነው። እንግዲህ ይሄ እንደ ምክንያት የቀረበበት ምግብና ምግብ ነክ ከሆኑ ነገሮች ጋር የህፃናት መቀንጨር ለመከላከል ነፍሰ ጡር እናቶች አስፈላጊ የተመጣጠነ ምግብ እንዲያገኙ ከማድረግ አንጻር እንዲሁም ደግሞ የኮንስትራክሽን የኤሌክትሪክ ምርቶች ደግሞ ኳሊቲያቸውን ደረጃቸውን ያልጠበቁ ምርቶች በገበያ ላይ እንዳይሰራጩና የህብረተሰብ ደህንነት ላይ ጉዳት እንዳያስከትሉ በማሰብ አስገዳጅ ሆነዋል ማለት ነው። እንግዲህ ይሄን ደረጃ ሲሰጥ የኢትዮጵያ ደረጃዎች ኢንስቲትዩት የራሱ ኢንስፔክተር የራሱ መለኪያ ስላለው በዛ መሰረት ያደርጋል። ምልክት ሳያደርጉ ደግሞ ወደ ገበያው የገቡ አምራቾችም እንዲሁም ማስመጪዎች ከፍተኛ ቅጣት አለው። ከ1 አመት እስከ 5 አመት ጽኑ እስራትና ወደ 500 ሺህ ብር ቅጣት እንዳለው ነው የገለጸው። ስለዚህ ያላስፈላጊ እንግልትና ቅጣት ውስጥ እንዲሁም ይሄም ሆኖ ደግሞ በወንጀል የሚያስቀጣ ስለሆነ ወደዚህ ላለመግባት አስቀድሞ ለምታቀርቧቸው ምርቶች የደረጃ ምልክትን መጠቀም እንዳለባችሁና ከደረጃዎች ኢንስቲትዩት ጋራ በመነጋገር ይሄን ምልክት እንዲሰጣችሁ ማድረግ አለባችሁ ማለት ነው። እንግዲህ አንዳንድ ህጎች የሆነ ጊዜ ይወጡና ከዛ ከሆነ አመት በኋላ ነው አስገዳጅ የሚሆነው። ይሄ አዋጅ እንግዲህ አዋጅ ቁጥር 1343 2016 የወጣው እንግዲህ 2 አመት ሊሆነው። ስለዚህ እስካሁን አስገዳጅ አልነበረም ወይም ደግሞ አስገዳጅ ሆኖ ቁጥጥሩ ጥብቅ አልነበረም። በአሁኑ ሰዓት ግን ከፍተኛ ጥንቃቄ መደረግ ያለበት ነገር ስለሆነ ይሄን እንድታስቡበት ነው። እንግዲህ በዚሁ አዋጅ ላይ አንቀጽ 25 ንዑስ አንቀጽ 3 የተደነገገው ከዚህ ውጪ ምልክት መጠቀም የወጣውን አዋጅ እንደተላለፈ በአንቀጽ 38(5) ላይ የተከለከለ ድርጊት በመፈጸም በወንጀል ነው የሚጠየቀው ነው የሚለውና ከዚህ ለመጠበቅ አስቀድሞ አንዳንድ ስራዎችን ሰርቶ በህጉ መልክ መጠቀም በተለይ ደግሞ ህብረት ስራ ማህበራት በስንዴ ዱቄት፣ በበቆሎ ዱቄት እንዲሁም ምግብ ነክ በሆኑ ነገር የተሰማራችሁ ዘይት የምታመርቱ ይሄንን እስካሁን ድረስ ይሄንን የደረጃ ምልክት ካልተጠቀማችሁና ብቁ ናችሁ ገበያ ለማቅረብ የሚል እስካልተሰጣችሁ ድረስ አሁን በአጭር ጊዜ ውስጥ መስራት ያስፈልጋል ማለት ነው። አመሰግናለሁ። በሌሎች አንዳንድ አስፈላጊ በሆኑ መረጃዎች ተመልሼ እመጣለሁ። መልካም ጊዜ